ሰላማዊ ኑሮ የምንለው ምንድነው? ጭቅጭቅ የሌለበት ኑሮ መገንባት ይቻላል? ከሰዎች ጋርስ በሰላም ለመኖር ምን ያስፈልገናል? ከሰዎች ጋር በሰላም የመኖር ሚስጥር። ከሰዎች ጋር የሰዎች ስሜት ፍላጎት ጋር ተግባብቶ በሰላም መኖር መቻል ራሱን የቻለ ጥበብ ነው። ሰላማዊ ኑሮ ለመመስረት የራስን ፍላጎት ከሌሎች ሰዎች ፍላጎት ጋር ማመጣጠን በጣም አስፈላጊ ነው። ህይወት በሰላም ለመኖር ከሌሎች ሰዎች ጋር በጋራ የምንጓዘው መንገድ ነው። እናም በዚህ ቪዲዮ ላይ ከሰዎች ጋር በሰላም ለመኖር ያግዙናል ብዬ ያሰብኳቸውን ሀሳቦች አጋራችኋለሁ። ከሰዎች ጋር በሰላም ለመኖር ያግዙናል ብዬ ካሰብኳቸው ሀሳቦች ውስጥ አንደኛው ሀሳቦችን ማዳመጥ። ይህም ሰዎች ሀሳባቸው እንደተሰማ ስለሚሰማቸው ለእኛ ጥሩ አመለካከት እንዲኖራቸው ያደርጋል። አንዳንድ ጊዜ ማዳመጥ የማንችል ከሆነ ሰዎች ሀሳባቸው እንዳልተሰማ የሚሰማቸው ከሆነ ብዙ ግጭቶች እንዲፈጠሩ ምክንያት ይሆናል። እናም የሰዎችን ሀሳብ ካዳመጥን በኋላ የኛ ተራ ሲደርስ ሰዎች በሚገባቸው መልኩ አዎንታዊ አስተያየት መስጠት መቻል ነው። ለምሳሌ አንድ ጓደኛ ችግሩን በሚነግረን ሰዓት በራሳችን አስተያየት ሀሳቡን ከማቋረጥ ይልቅ ሀሳቡን ተናግሮ እስኪጨርስ ማዳመጥ መቻል ነው። ሁለተኛ፣ ትዕግስትና መቻቻልን ማዳበር። ሰዎች አንዳንዴ በጣም ተቀራራቢ ሀሳብ፣ አንዳንዴ ደግሞ በጣም የተራራቀ ሀሳብ ይኖራቸዋል። መጀመሪያ ሁሉም እንደኛ አይነት አስተሳሰብ እንደሌለው መገንዘብ መቻል አለብን። አንዳንዴ የሚያናድዱ ሀሳቦች ላይ ቶሎ ምላሽ ከመስጠት ይልቅ ረጋ ብለን ስሜትን መቆጣጠርና ለሀሳቡ በደንብ ማብራሪያ መስጠት መቻል ነው። ህይወት ደስ የሚለው ነገር ሁሉም ሰው የተለያየ ነገር ስላለው ነው። ትዕግስት ለሰው ልጅ በጣም አስፈላጊ ነገር ነው። አንዳንዴ ነገሮችን አይተን እንዳላየን ማሳለፍ መቻል በጣም አስፈላጊ ነገር ነው። መቻቻልና አብሮ በመኖር ውስጥ ያለ ሀሳብ ሲሆን ይህም ለህይወታችን ጠቃሚ ነው። መቻቻል ትክክለኛ ሀሳብ የሚሆነው ሁለት ሰዎች እርስ በርስ ተቻችለውና ተከባብረው መኖር ሲችሉ ነው። ምሳሌ ህይወታችን ላይ የተለያዩ ችግሮች ያጋጥሙናል። እናም እነዛን ችግሮች መፍትሄ መፈለግና በትዕግስት ማሳለፍ መቻል ነው። ሶስተኛ፣ ምላሽ መስጠትና አለመስጠት። የሰዎችን ሀሳብ መቆጣጠር የማይቻል ነገር ነው። ነገር ግን እኛ ለእነሱ የምንሰጠውን ምላሽ መቆጣጠር እንችላለን። ስሜታችን ለመቆጣጠር ከቁጣ ይልቅ በእርጋታ ምላሽ መስጠት መቻል አለብን። በእርጋታ ምላሽ መስጠት መቻል አላስፈላጊ ግጭቶችና አለመግባባቶች እንዳይፈጠሩ ያደርጋል። ምላሽ መስጠት አንዳንዴ አስፈላጊ የሆነበት ሰዓት አለ። እናም ምላሽ በምንሰጥበት ሰዓት ስሜታችን መቆጣጠርና ስለ ሀሳቡ በደንብ ማብራሪያ መስጠት መቻል አለብን። ምላሽ በምንሰጥበት ሰዓትም ሙሉ በሙሉ ከንዴት ስሜት በመውጣት በእርጋታና ነገሮችን በማስተዋል መሆን አለበት። ምላሽ አለመስጠት አንዳንዴ ሰዎች ንዴትን ስሜት ውስጥ በገቡበት ሰዓት ምላሽ አለመስጠት አስፈላጊ ነገር ነው። ምላሽ አለመስጠት አንዳንዴ ከትልቅ ችግር ይታደገናል። ሰዎች ራሳቸውን መቆጣጠር እስኪያቅታቸው ድረስ በተናደዱበት ሰዓት ላይ እኛ ምላሽ ከመስጠት ይልቅ ሰምተን እንዳልሰማ ማሳለፍ ተመራጭ ነው። አንዳንድ ሰዎች ስድብ መሳደብ ሲጀምሩ ከእነሱ ጋር ስድብ ከመመላለስ ይልቅ እንዳልሰማ ማለፍ መቻል ነው። አራተኛ፣ ይቅርታ መጠየቅና ይቅር ማለት መቻል። ቂም መያዝ ወይም ስህተታችን አምኖ አለመቀበል ህይወታችን ላይ ትልቅ ተጽዕኖ ይፈጥራል። ከልብ ይቅርታ መጠየቅ መቻል የትልቅ ሰው ምልክት ነው። ከልብ ይቅርታ መጠየቅ ከአእምሯችን ውስጥ ያሉ አሉታዊ ሀሳቦችን ለማስወገድ ይረዳናል። ይቅርታ ስንጠይቅ ውስጣችን የነበረው ጥላቻ ሙሉ በሙሉ ወደ አዎንታዊ ንጹህ ፍቅር እንዲለወጥ ያደርጋል። ይቅር ማለት መቻል ውስጣችን የበቀል፣ የጥላቻ፣ የቅናት መንፈስ ሰዎችን ይቅር ማለት ከቻልን ብቻ ህይወታችን የሰላም ህይወት ይሆናል። ይቅር ማለት ይቅርታ እንደመጠየቅ ቀላል አይደለም። እናም ጊዜ ይወስዳል። ግን ይቅር ስንል ሙሉ በሙሉ ከልባችን መሆን አለበት። አምስተኛ፣ ቀይ መስመር አለማለፍ። ሁሉም ሰው የግል ቦታ ያስፈልገዋል። የሰዎችን ስሜት፣ ፍቅር እና ክብርን መጠበቅ ከቻልን ከሰዎች ጋር ለሚኖረን ሰላማዊ ግንኙነት አስፈላጊ ነገር ነው።
የሰዎችን ክብር አለመንካት፣ የሰዎችን ትዕግስት አለመፈታተን በሰላማዊ ሁኔታ ከሰዎች ጋር የሚኖረን ግንኙነት እንዲጠናከር ያደርጋል። ምሳሌ ጓደኛችን በመጥፎ ስሜት ውስጥ ከሆነ ብቻውን ከራሱ ጋር ውይይት ካስፈለገው ከኛ ጋር ሁን ከማለት ይልቅ የብቻውን ሰዓት እንዲያሳልፍ መፍቀድ መቻል ነው። 6ኛ ክርክር መቀነስ። አንዳንድ አለመግባባቶች ግዴታ ግጭት መፍጠር የለበትም። ከአንዳንድ ሰዎች ጋር ጥቅም ለሌለው ነገር ክርክር ውስጥ ከመግባት ይልቅ ክርክሩን መተው የተሻለ አማራጭ ነው። ክርክር ለስራ ጉዳይና ህይወታችን ለሚቀይር ነገር ብቻ ነው መሆን ያለበት። ጥቅም ለሌለው ነገር በትንሽ በትልቁ ክርክር ውስጥ የምንገባ ከሆነ ህይወታችን ከሰላም ይልቅ ጭቅጭቅ የሰፈነበት ነው የሚሆነው። ምሳሌ ከሰዎች ጋር በሀሳብ መግባባት የማንችል ከሆነ ክርክሩ ወደ ግጭት ከመምራቱ በፊት ሀሳብ ማስቀየስ መቻል ነው። ክርክር የሌለው ህይወት ሁሌም ሰላም ብቻ ያለው ነው የሚሆነው። ሰላማዊ ኑሮ የምንለው ግጭቶች የሌሉበት ሳይሆን ከግጭቶች በብልሃት የምንርቅበት ነው። ሰላማዊ ኑሮ በአንዴ የምንመሰርተው ሳይሆን ቀን በቀን የምናደርጋቸው ምርጫዎችና ውሳኔዎች ወደዛ ይመሩናል። ለሁላችንም ሰላማዊና ከጭቅጭቅ ነፃ የሆነውን ህይወት እንዲኖረን እመኛለሁ። በቀጣይ እንድሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ አሳውቁኝ። ላይክ፣ ሸር እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ይችላሉ።